እሺ እባክህ እንዴት ነው የባሌ ጓደኛ? ዛሬ እንዴት ተፋታሽ? እባክህ የሆነ ስራ ሊጀምር ቢሮ ሊያናገር ነው ሄደው። ስራ ሊመዘገብ እና ቶሎ ነው የሚመጣው። እኔ እንዴ ኧረ ተረጋጋ። ገና አሁን ስለወጣ ትንሽ ሳይቆይ አይቀርም። ኧረ አላውቅም ገና አሁን እኮ ነው የወጣው። ወይኔ ጉዴ ፈላ። ወይ የሆነ ቃረስቶ እና ምን ይሻላል? እኔ አላውቅም። እና ተደበቅ እና በቃ እዚህ ጋር ተደበቅ። ወይኔ ጉዴ አንተ ይገባ። ምን ሆነሽ ነው የላ ሰዓት በር ላይ ያስቆየሽ? ሻወር እኮ እየወሰድኩኝ ስታንኳኳም አልሰማሁም። ቢሆንም ብዙ ሰዓት ነው ያስቆየሽ። በጣም ይቅርታ። እኔ የምልህ ቆይ ስራውን ትተኸው ነው እንዴት ቶሎ የተመለስከው? እባክሽ ዝም ብዬ ነው የለፈሁት። ቢሮ ድረስ መሄድ ሳይጠበቅብኝ በስልክ የሚያልቅ ነገር ነበር። ዝም ብዬ ነው የለፈሁት እባክሽ። እሱ ጋር ግን ይመቻል። ለምን እዚህ ጋር አትሆንም? አይ እዚሁ ተመችቶኝ እና በቃ ያንጎ ለመስራት ወሰንክ? አሁን ላይ ካሉ ስራዎች እሱ ይሻላል። ደግሞ በሳምንት እስከ ስንት ነበር? በሳምንት አይደለም በወር ነው። በወር ከ45,000 ብር በላይ። አዎ በወር እሺ ሌላስ ምን አላቸው? ሌላ ጥሪ የማይቋረጥብህም። እንደገና ደግሞ ያንጎ ፕሮ መተግበሪያውን ስታወርድ በ5 ደቂቃ ውስጥ ስራ መጀመር ትችላለህ። ውጪ እያልኩሽ እኮ ነው። እንዴት ሆነ? ከእንግዲህ ሚስት አለኝ ብለህ እንዳታስብ፣ ፈተናውን ወድቃለች። ገና ወጣት ነህ። ስትሻገር እየተጠነቀቅ እንጂ መኪናማ እንዳትዳፈረ። እባብ ነሽ። ተረጋጋ እንጂ ዝጋፈን። አንተ ምን እየተካሄደ እንዳለ ታስረጅኝ ትችላለሽ? ሳልፈልግ ጨዋታ ውስጥ ያስገባኝ ራስህ ነህ። እኔ ደግሞ የጀመርኩትን ጨዋታ ሳላሸንፍ ማቋረጥ አልወድም። ይኸውልህ ጎረምሳው፣ ዳና ዱርዬ ያፈቀራትን ሰው የሚያገኘው አማርኛ ፊልም ላይ ብቻ ነው። ይቻለም እንደምታስባት አይደለችም። በጣም ወረተኛ ነች። ላለው ነው የምታደለው። አንተ ደግሞ ጊዜ አለ። ተፍ በል። እኔም የጀመርኩትን ጨዋታ ልሸነፋለሁ። ጨዋታ አላለም። እኔ ማነኝ? ጌራውድ ነህ በእናትህ አውቃለሁ። እና ደህና ናችሁልኝ? አለን። እንዴት ነህ አንተ? የዋ ምን ይሆናል? አንተስ? አለን እግዚአብሔር ይመስገን። እሷ ካለች ምን ሆናለሁ ብለህ ነው? መጣሁ። እስቲ ተጫውቱ። ደርሰና የኔ ፍቅር ናፍቀሽኝ ነበር። ኧረ እንዳያን በእናትህ። ይሄና ምን አባቱ ያመጣል? እንደውም ልድገምሽ። መጣ። ሶሪ ቴዳ፣ መቼስ ቆንጆ ሚስት ያገባና በሬ ያረደ ብቻውን አይበላም ሲባል ሰምተህ። እውነትህን ነው። በሬውን ያረደው ሰውዬ ግን ስጋው እንደሸተተ ስላወቀ ነው ለውሻ የሰጠው። ትራፊ መብላት ልማድ ነው። ብላ። ተይ እባክሽ ተገላገለን። አይገባህም እንዴ? አንተን ውሻ እኔን ትራፊ እያለን እኮ ነው። ዳግም ሲላምልክ ማንን እየጠበክ ነው? የማይመጣን ሰው አጠብ። ከተኛበት ንቃ። ምን ማለት ነው? ዋ ጠብሰ የምታበላ ልጅ። ቆይ ምንድነው እንደዚህ ጅል እስክትሆን ያፈዘዘች? ዳግም አነጋገርን አስተካክል። ባላስቀይምህ ደስ ይለኝ ነበር፣ ግን ሁለት እግር አለኝ ተብሎ ለዛፍ ላይ ወጥ። ለነገሩ በእኔ ቦታ ካልሆንክ ልትረዳኝ አትችልም። አልረዳህም። መጀመሪያውንም ቢሆን ቀልብ ያልወደዳትም ነበር። አሁን ደግሞ በደንብ አረጋገጠችልኝ። ስለማን ነው የምታወራው? አፈቀርኳት ስለምትላት ልጅ ነው ማለት። እንደ ሕፃን እየተጫወተችብህ ነው። ባካት ተባጣሽ። ወይኔ በጊዮርጊስ። ቆይ ምን አባቷን ያስነካች? ና እንደውም ይኸውና። አዎ ይኸውና። አንተ ምንድነው ትላለህ? የሰረከውን አምጣ። አረ ተረጋጋ ወንድሜ። ጭራሽ ተረጋጋ። ሂድ እናምጣ። እኔ ሌባ አይደለሁም። ምንም የሰረኩት ነገር የለም። ጭራሽ በለው። አረ ተው እባክህ። ተገኘ አይደል? አዎ ጭራሽ ይሄ ሌባ አይነ ደረቅ አልወሰድኩም ይላል። አይገርምሽም? ኧረ እንዴ! ኧረ እሱ አይደለም። እየነገርኩ ነበር አልሰማ አልከኝ። ይቅርታ። ቸኩለ ውሳኔ መወሰን ዋጋ ያስከፍልሃል። ማስተዋል ለራስ ይጠቅማል። ከሚመጣው ምረፋራ ሹፍ ቺክ እንዴት እንደሚበላ። ኧረ አንተ እቺ ገገማ ነች ትብራብህ። እሱን ለኔ ተዉት። በመቶና ሲዝ ዛሬ ጥፊውን ይልሳል። ልጁ እቺ ይገዳለው እባክህ እና ሲዝ። አተ ምንድነው? አታዩም የሰፈሩን ወጣት ባንቺ ሊጋደል? ስሚ የምሬን እኮ ነው። ህግ እንኳን ባፈሪ ፈጣሪን አትፈሪም? ምን አጠፋው? ይሄን የመሰለ መልክ ብቻሽን ይዘሽ ወጥተሽ ነው። ኦኬ እንዴት ነኝ ወንድሜ? አላማርኩም ለውጣ መቼም ርብሻው ቀር አንቺ ደግሞ ኦፍ እንደውም አንተ መጠየቅ
ወንድሜ 100 ብር ስጠኝ ልወጣ ነው። 100 ብር ይሄ ነው 100 ብር። ቆይ ምን ችግር አለው ብትሰጠኝ? ቻው ቻው፣ በሩን ይዝጊው። ምን አለበት ብትሰጠኝ? ማነው? ለምን ያልሰጥሽ? ምንድነው? ዝም በይ። ልቀቀኝ ወንድሜ ይገላል። ልቀቀኝ። ቼት በሩን ሳትዘጋው እህቴ። ማን ነው? እሺ ደግሞ ዛሬ ምን አይነት ምክንያት ልትሰጪኝ ነው? የኔ ፍቅር ተረዳኛ። ወድጄ አይደለም እያመመኝ እኮ ነው። አይመለከተኝም። ስንቴ ነው የምረዳሽ? አይገባሽም? ወንድ እኮ ነኝ። ምን ማለት ነው? ወንድነት ምን ያገናኘዋል? ቆይ ከዛሬ ነገ ይስተካከላል ብዬ ብዙ ታገዝኩሽ። ስሜት አለኝ እኮ አላሳዝንሽም? ቆይ ያለ ግንኙነት አይኖርም እንዴ? አፈቅርሃለሁ፣ አንተም ታፈቅረኛለህ። ውሸት አታፈቅሪኝም። ብታፈቅሪኝማ ህመምን ምክንያት እያደረግሽ አትሸኝም ነበር። ቆይ እንዴት ነው የምታስበው? ሳልወድክ በዚህ ደረጃ መሞከር ይመስልሃል? በቃ ትንሽ ታገሰኝ። በጣም አዝናለሁ። ከዚህ በላይ አብሬሽ መሆን አልችልም። ምን ማለት ነው? በዛ ልክ እንደምታፈቅር የነገርከኝ ቃል የገባህልኝ በዚህ ተራ ነገር ልንለያይ ነው? ተራ አንድ ነገር ልንገርሽ፣ የምንለይሽ ስለማፈቅርሽ። ሰው እንዴት የሚያፈቅረውን ሰው እንለያይ ይላል? ባይዋጥልሽም አንድ ነገር ልንገርሽ፣ አንቺ አጠገቤ ብያለሽ ከሌላ ሴት ጋር መተኛት አልፈልግም። በዚህ ሁኔታችን ከቆየን ደግሞ ያ እንደሚሆን አትጠራጠሪ። ሲጀመር አትወደኝም፣ ስሜትክን ብቻ ነው የምታዳምጠው። አንድ እውነታ ልንገርሽ፣ ይሄ ብዙ ሴቶች የማይዋጥላቸው ግን የሚኖር እውነታ ነው። ራስሽን ከምንም ነገር ማቀብ ከፈለግሽ ራስሽን ችለሽ መኖር መምረጥ አለብሽ። አለበለዚያ ግን ፍቅርን ፈልገሽ የኔን ግላ ጥልተሽ የማይኖር እውነታ ነው። ደህና ሁኚ። አባቴ ምንም ነገር አይሸትም? እኔ እንጃ። ምን ሸተተሽ? ስጋ፣ የተጠበሰ ስጋ። ፈጣሪቢያዬ ነው እንደው ሊያስተምረ። ታዲያ ምን ችግር አለው ሚስቴ? ቤት ሄደን ለምን ጠብሰን አንበላም? ካልሆነ በስተቀር መች ድል ይሰጥ። መጣሁ። እሺ ገዝቼ እዚህ ጋር ጠብቂኝ። መጣሁ። እሺ እስቲ ካሪፍ ለቁርጥ የሚሆን 1 ኪሎ ስጠኝ። ካሪፍ እባክህ ወንድም የለም፣ ወደጅ አይደለም ወንድም የለም። እባክህ ሌባ ነው። ልክስክስ ሌባ ደግሞ በጣም ነው የምጠላው። ቅንጥብጣ ቢትሰርቀለ ሌባ አይደለሁም። በቃ ተረዳኝ። ባለቤት አምሯት ነው። ማጣት ክፉ ነው። ማጣት ነው ያሰረቀኝ። ታዲያ ሳይኖር ማን አግባለ? ሁሉንም ህግ ይፈቷል። አንዴ ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስመኝ ስሟን ደጉም። አንተ ቆመ ወዴት ያለን? አርፈህ ስራህን አሰራ።
ባልችለው በእኔ አቅም በመኖር ይበጃል። ሰው ማመን አይቆም። ምን እያረክ ነው? እንዲህ አለቃ ስጋ ሰርቆ ነው። ልቀቀው። ማን እንደሆነ አውቀሃል? ማን ነው? ይሄ ቤት የሱ ነበረ። እሱ ነው የሸጠልን። አግኝቶ ማጣት ሲባል አልሰማህ? የፍቅር ጥጉን ያህል ቆየሁብሻ። አስጨነከኝ እኮ። የምን ግርግር ነው? ምንም እዚህ ሌባ ተይዞ ነው። አሪፍ ጥብስ ሰርቻ በላሻለሁ። እሺ ብርሃኔ 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 መልሽልኝ ስልኩን። ድሮም የእንጀራ እናት። ምን አልክ አንተ? ባልወልድህም እኮ ልጄ ነህ። መንገድ እየሳትክ እያየሁ ዝም አልልህም። አይመለከተኝም። ስልኩን መልሽልኝ። ልዑል እንደዚህ ይደረጋል? ልጅሽ እንዴት እንደዚህ እስኪሆን ትጠብቂያለሽ? ምን ላድርግ? ወድጄ መሰለህ? እንጀራ እናት በሚል መጥፎ ስም ተይዤ ያሳደግኩትን ልጄን እንኳን መቅጣት አልቻልኩም። ይሄማ መሆን የለበትም። እንደዚህ አይነት ቅጣት ባህሪ አሁን መቆም አለበት። አባቱ ሲመጣ እኮ እንደዚህ አይደለም። በጣም ነው የሚፈራው። ታዲያ አንቺ ጋር እንደዚህ አይነት ባህሪ ለምንድን ነው የሚያሳየው? አባቱ ከቤተሰቦቹ ጋር ሲሆን ልጅ ፊት ምን ማውራት እንዳለበት ባለማወቁ ስልኩን ስጭኝ። መጨረሻ ላይ እንደዚህ አይነት ልጅ ሆኗል። ስልኩን ይጋ ነው እናት ያዘዘች ነገር ስጨርስ መተ ስልኩን ትወስዳለህ። አሁን ሂድ ግባ። ዝም በል አንተ። ከፈለክ ቤታችንን ለቀ መውጣት ትችላለህ። ትሰማለህ? ኑሮ ይዞን አንገታችንን ደፋን እንጂ አንጻ ልጅ አይቀልድብን። ትሰማለህ? እናት ያዘዘች ሰርተህ ባትመጣ እንኳን ስልክ አይደለም አንተንም ቢወጣ አላቆየም። ሂድ ግባ። ከአባቱ ውጪ እኮ ለማንም አይታዘዝም። ልጅ ሲያድግ ታላላቆቹን አክብሮ ማደግ አለበት። መቀጣት ባለበት ሰዓት ደግሞ መቅጣት አስፈላጊ ነው። እንደኛስ የስጋ ዝምድና ባለመኖሩ አጠገባችን ያሳደግነው ልጅ ለመቆጣት እንኳን ሰውን እየፈራ ለምንቆጠበው እኛስ ምን እናርግ? አጉል ዘመናዊነት እያል ልጅን መቅጣት እንደነውር እናያለን እንጂ ድሮ እንደ ልጃችን ያሳደግነው ልጅ አይደለም ስለ ጎረቤት ልጅ እንኳን ይመለከተን ነበር። ምክንያቱም ዛሬ በዚህ መንገድ ካደገ ነገ ከሰፈርም አልፎ ለሀገር አስጊ ስለምናስረክብ ነው። እንዴት ይሄ ሁሉ ጊዜ እንደ ራሱ ልጅ ተቀብሎ እያሳደገ ያን ጊዜ ሜዳ ላይ ጥሎሽ የሄደ ወንድ ወደ ህይወትሽ ተመልሶ ሲመጣ እንዴት ትቀበያለሽ? ምንም ማድረግ አልችልም። የልጅ አባት ነው። ከሰራው ስህተት ተምሮ ተመልሶ ሲመጣ እሱ መግፋት ከበደኝ። ታዲያ ድጋሚ እድል መስጠት ጤነኝነት ነው? የኔ ሚስት እንዴት እንደናፈቅሽኝ። ጨዋታ ላይ በጠበጥኳችሁ እንዴ? እኔ ከልጅ ጋር እጫወታለሁ። ሚጣ እኔ በቆሜ ይሄንን አለኝ። ምን ሆና ነው? አትጫወትም እንዴ? እኔ ስመጣ ወጣች። ሚጣ ሲለችም እንዴ? በጣም ይቅርታ ሚጣ ከዚህ በኋላ ተመልሳ አትመጣም። ወደ ቤተሰቦቿ ሄዳለች። ምን ማለት ነው? ከኔና ካንቺ ውጪ የትኛው ቤተሰቧ ጋር ነው የምትሄድ? ታውቂያለሽ፣ ያለሷ እንቅልፍ እኮ እንደሚወስደኝ። አሁን አትቀልጂ፣ ተደብቃ ነው። ሚጣ ይበቃል። በዚህ መንገድ ባይሆን ደስ ይለኝ ነበር። ምኑን? አውቃለሁ ለኔም ለልጄም ጥሩ ነህ። ግን ምን? አባቷ ከረጅም ጊዜ በኋላ ከውጭ መጥቷል። ታዲያ መምጣቱ ካንቺና ከሚጣ ህይወት ጋር ምን ያገናኘዋል? አባትነቱን ክዶ ሄደ ወንድ ያ ሁሉ ጊዜ ሲያልፍ ዛሬ ከየት ትዝ አላችሁ? አላውቅም፣ ግን አንድ የማውቀው ነገር እስካሁኑን ለመካስ ልጄንና እኔ ወደ ውጭ ይዞ ለመሄድ ሙሉ ዝግጁ መሆኑን ነግሮኛል። እናማ የልጄን እድል መዝጋት አልፈልግም። ነገ ትልቅ ደረጃ እንዲደርስ ነው ህልሜ። ታዲያ ትናንት ያ ሁሉ ነገርሽን ችሎ ላሻገረሽ ሰው ይሄ ነው መልሱ? አውቃለሁ፣ ግን የልጄን እድል በውለታ ተይዤ ማሳለፍ አልፈልግም። ውለታ አልነበረም፣ ስለማፈቅርሽ ነው ከነ ሁሉ ነገርሽ የተቀበልኩሽ። ዛሬ ያ ሁሉ ነገር ተረስቶ ውለታ ተባለ። አዝናለሁ። ሴት ልጅ አንዴ ከወለደች በኋላ መንገዷን አታውቀውም። ምክንያቱም ሁሉ ነገሯና ውሳኔዋ በልጇ ላይ ስለሚወሰን ነው። ማን ነው የሚመጣ ሰው አለ? አንተ አትከፍትም? አውቃለሁ እዚህ እንደሆንክ። ምንድን ነው? ማን ናት? አዎ ባለቤቴ ነች። ምን? ለምንድን ነው ባልትራ እንደሆንክ ያልነገርከኝ? በእናትሽ ባሌን ታይልኝ። ከሱ ውጪ እኮ መኖር አልችልም። እኔ የማውቀው ነገር የለም። ባለትዳር መሆኑንም አልነገረኝም። አውቃለሁ ባሌ ምንም አያውቅም። አንቺ አሳስተሽ ነው እንጂ የሚሆነው። መጀመሪያ እኔን ከመናገርሽ በፊት ባልሽ ምን አይነት ሰው እንደሆነ ማወቅ አለብሽ። አይመለከትሽም። ባሌ ምን አይነት ሰው እንደሆነ አንቺ አትነግሪኝም። ብቻ ከባሌ አጠገብ ዞር እንድትይ ነው ማስጠነቀቅሽ። እየነገርኩሽ ነው። ባለትዳር መሆኑን አልነገረኝም። ምንም የማውቀው ነገር የለም። እህቴ የለሽም? እባክሽ እሱን አጥቼ መኖር አልችልም። ከአጠገቡ ራቂ። የኔ እህት አይንሽን ግለጪ። እኔ እንደዚህ አይነት ሴት አይደለሁም። እሺ ምን ላድርግ? ከምታስቢ በላይ አፍቅረዋለሁ። ሴት ነኝ፣ ይገባኛል። አንዳንዴ ስናፈቅር በጭፍን ነው የምናፈቅረው። ይሄን ነገር ደግሞ በቃ ልትይ ይገባል። ግን አፍቅረሽ ታውቂያለሽ እንዴ? ምን ማለት ነው? ሰው አይደለም? እየጠበኩሽ ነው። አንሄድም? አንዳንዴ እንደ እብድ ከመጠን በላይ ስታፈቅሪ ከመታዘዝ ውጪ ምንም አማራጭ የለሽ። በጣም ጨካኝ ነው። እንዴ ዋሌ፣ እንዴት መጣክ? እኔማ ቸኩያ አመጣጤ ሰርፕራይዝ የሆነ ስራ ይዤልሽ መጥቼ ነበር። የምን ስጦታ? ማን ነው? ምንድን ነው እንዴ? ማን ነው? አልጋችን የሚሰራልን ሰው እኮ መጥቶ ነው። አልጋችን የሚሰራልን። በደንብ አድርጌ ሰርቼዋለሁ። በቃ አልገባኝም። ወይስ አላመንከኝም? አይ እየጠረጠርከኝ ነው። አልጠረጠርኩሽም። እኔ ማሳመጣጤ ስራ አግኝቼልሽ ነበር። ሴልስ ማርኬቲንግ ምናምን ትሞክሪ የለ? ልቤ ዲጂታል ማርኬቲንግ ስራ አውጥቶ ነበር። ከፈለግሽ ደውይላቸው። ና እስኪ አንተ። እኔ ነው? አዎ አንተ ና። እኔን
አዎ አንዴ ነው። ምን ነበር ጠብሳት? ምንድነው ጠብሰው? ፍቅረኛ አለ ወይ ነው የተባልከው? ምን የለችኝም። ገንዘብ ትፈልጋለህ? የማይፈልግ ሰው አለ? በ2000 ብር እዚህ ጋር ትስመኛለህ? በደንብ ነዋ። አካውንትን 1000 ገባለህ? ገባልኝ። በ4000 እዚህ ጋር ይመችሃል? ቀላል ይመቸኛል። የመሳም ሱስ አለብህ። ልኬልሃለሁ። እንዳየው ከሆነ ገንዘብ መስራት በጣም ትፈልጋለህ። ለዛ ቀለል አድርገውና ሶሻል ሚዲያ ላይ ለምን አክቲቭ አላረግህም? ደስ ይለኛል። ይሄ ለአንተ ብቻ ሳይሆን ለእናንተም ነው። ከታች ሁለት ማስቀምጥላችሁ አካውንት አለ። ሁለቱንም አካውንት ፎሎ ማድረጋችሁ እንዳትረሱ። ሁለቱን አካውንት ፎሎ በማድረግ እኛ ማታ ማታ ላይ ብላይ ስንገባ እየመጣችሁ ቲክቶክ ወይም ማግኘት ትችላላችሁ። ስለዚህ ከታች ያለውን ሜንሽን ያደርግላችሁ ሁለት አካውንት ፎሎ ማድረጋችሁ እንዳትረሱ። ከዚህ በፊት ነግሬህ ነበር አይደል? እናት ከዚህ ድርሽ እንዳትል ማለት አልገባኝም። በቃ እናትህ ይጨንቃሉ። መቼም ስለኔ እናት አይደለም እያወራሽ ያለሽው። በጣም እየፈጠነች ነው ወይስ ይሄን ቤት ስለገዛች ግዴታ እዚህ ቤት መምጣት አለባት? ጌታ ሆይ ትዕግስቱን ስጠኝ። እናቴ እድሜሽ ረዥም ነው። ወይ እናቴ። ልጄ ተባረክልኝ፣ እድሜ ረዥም ይሁን፣ ዙሬ ለምለም፣ ንገስልኝ። የኔ እናት ተባረክልኝ ልጅ። እማዬ ይሄ ሁሉ ምርቃት ምንድን ነው? አልገባኝም። ልጄ እንደዚህ ጊዜ አርፌም አላቅ እኮ እናቴ። ምንድን ነው ነገሩ? አልገባኝም። አባት ጨልሞበት አያውቅም። ሁሉንም ዘመዶች እንደዚህ ጥርት ባለ ድምፅ ነው የምናወራው። እንደውም የምወደው ሙዚቃ ራሱ በደንብ አድርጌ ነው የምሰማው። ባትሪ ራሱ የማይዘጋውን ስልክ ነው የላክልኝ። አየኔ እናት ሳራ፣ እኔ እዚህ ገጠር እያለሁ ከአንተ ጋር ከተማ ያለው ነው የሚመስለኝ። ወይ እማዬ፣ ስለ ጃን ሞባይል ነው እንዴ የምትይኝ? ጃን ሞባይል እኮ የገጠሩንም የከተማውንም ችግር በመረዳት ስልኮቹን አዘምኗቸዋል። ቆይ እናወራበታለን። እሺ እኔ ራሴ ለስራ እኮ የምጠቀመው ጃን ሞባይል ነው። ልጄ እንደው አደራ ላጎትም ያስፈልገዋል። አስበው ልጄ፣ እኛ ገጠር እያለን ባትሪው ቶሎ የማይዘጋ ኔትወርኩ ጥርት ያለ ብቻ እንዳይደብርህ የኔ ጃን ብዬ። ምሩ ወይ የሆነ ነገር ልንገርሽ። እሺ ቺት አድርጌብሻለሁ። አውቃለሁ። ምን? አይገርምህም? አዎ አውቅ ነበር። እንዴት ማለቴ? መቼ? ያደረክ ቀን ማታ። ታዲያ ለምን ዝም አልሽኝ? ስህተት ከነበረ ብዬ። አንዴ ብቻ እንዳልሆንም አውቃለሁ። እና አሁንም እያወቅሽ ነው ዝም ያልሽው? በምታደርገው ነገር ደስተኛ መሆንን ስላየው ዝም አልኩ። ቆይ አትወጂኝም እንዴ? ከምታስበው በላይ እወድሃለሁ። ታዲያ ለምን አልተናደድሽ? መናደድ? ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት። እወድሻለሁ። አውቃለሁ። ለዛ አይደለ ሌላ ሴት ጋር ሄድከው? ምሩ እባክሽ በዝምታ አትግጪኝ። እሺ ይቅርታ ካሳዘንኩ። ምህሩ ኢዛና አትቀልጂ ማርያምን። ወይኔ ልቤ። ልጥራው ታናግሪዋለሽ? ምን? ኧረ ተይው፣ ህይወቱን ይኖርበት። ያወጣልሽ፣ ተገላገልሽ። ቆይ ናፍቆኛል ስትይ አልነበር እንዴ? በጣም ናፍቆኛል። እና ሰላም አትይውም ነበር? አልችልም። ለምን ግን? እኮ ደግመሽ አታዩም። አዎ ለትናንት እንጂ ለነገ ይሩቅ። ከትናንትና ከነገ የቱ ይቀርባል? እንደ መንገዱ ነው ይላሉ። ማለት በትዝታ በኩል ከሄድሽ ትላንት፣ በተስፋ በኩል ከሄድሽ ነገ። አንቺ በየቱ ነሽ? በትዝታ። ለምንድን ነው ግን የባልኩሽ ቁጥር የምትመጪው? ስለምትናፍቀኝ። እንዳትሰለችኝ ግን እየፈራው ነው። አስጨነኩ እንዴ? ሳይሆን አንዳንዴ እምቢ በይኝና ትንሽ ልልፋ አይመስልሽም? እሺ እምቢ በይኝ ያልኩሽ። እሺ ነገ ትመጫለሽ? ደስ እያለኝ። እንዴ ቆይ አንቺ ልጅ ሌላ ህይወት የለሽም እንዴ? ህይወት ይሆናል እኮ። ሌላ ህይወት ምን ያደርግልኛል? ወይዬ እኔ ፍቅር ወጣ ለወጣ ነው። እሺ ቶሎ ነው።
ምን ነው ልታለቅሽ ነው እንዴ? እኔ አረ እየጠበቀች ነው። እሺ በቃ ለባብሰሽ ውጪ። ቁልፍ ሱቅ አድርጊልኝ። እሺ ይዙ ወይ እወድሃለሁ። እሺ ከምትጠብቀኝ ግን አይበልጥም። ህይወት መኖር ስንሽ አምባችን መውረዱ ግድ ይላል። መድከሚያ ሳዘነኝ ላልተዋታ ፍቅር ከሚያ ሳዘነኝ ላልተዋታ ፍቅር የኔ ፍቅር ደህና ነሽ? እግዚአብሔር ይመስገን። በሰላም ነው የጠፋህብኝ? በሰላም ነው። ስራ ምናምን በዝቶብኝ ስለነበረ ነው። እሺ እንገናኛ። ዛሬ ትችያለሽ? ዛሬ? አዎ አሁን። እሺ የት? ሰፈር ያለው ካፌ። እሺ መጣሁ። እሺ አጀሪት ወይ ምን ሆነሽ ነው? ይዙ ደወለ። እውነት? የት ጠፋው አለ። ስራ ቢዚ አድርጎኝ ምናምን አለ። አመንሽው ታዲያ? አዎ። አይ አንቺ ልጅ እና የት ሆነሽ ነው? ካፌ። ምን ትሰሪያለሽ? እየጠበኩት። ማንን? ይዙን። ብርታቱን ይስጥሽ። እንግዲህ ብታይ ረጅም ሰዓት ሆነኝ። ደውይለታ። ሄሎ። አቤት። ቆየ እኮ ማለት አትመጣም? የት? ቀጠሮ ነበረን። ውይ ረስቸው። ለካ ነበረን። ይቅርታ። በቃ ሌላ ቀን አድርገው። እሺ። ምን አለሽ? ረስቶታል። ምኑን? መቀጣጠራችሁን ነው? አዎ። ጀመር አንቺ ነሽ የማትታረሚው። እሱ የጀመረውን መጨረሱ ያውቅና በይኔ እኛም የጀመርነውን እንጂ። ወያችሁ እስኪ እንደምን አሏችሁ? እናቴ ከስራ ተባራ ነበረ በህመም ምክንያት። የቸገረው እንግለን ጥራ ትረዳው ሳዝን ስተክ የምታጽናና